ረመዳን ወር ሁሉም ሸይጣኖች የሚታሰሩ ከሆነ ብዙ ሰዎች በዚህ ወር ውስጥ ኃጢአት ለምንድን ነው የሚሰሩት የሚል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የዘንድሮ ረመዳን የፈጠነብኝ እኔ ብቻ ነኝ ወይስ እናንተም ተመሳሳይ አይነት ስሜት ተሰምቷችኋል? ያው እንዲህ እያልን ረመዳን ግማሽ ላይ ደርሰናል። አላህ ስራቸውን ከሚቀበላቸው ሰዎች መካከል ያድርገን። በዛሬው ቪዲዮ ይዤላችሁ የመጣሁት በዚህ ረመዳን ውስጥ ሆናችሁ ወንጀል መስራት ላልተዋችሁ ሰዎች የሚያግዝ ቪዲዮ ነው። እኔም በተወሰነ መልኩ እንደዚህ አይነት ሲቹዌሽን ላይ ስላለው ለራሴ ከተወሰነ ቦታ ያገኘኋቸውን ትምህርቶች ሰብሰብ አድርጌ ለእናንተም ይጠቅማል ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በሐዲሶች ላይ ተላልፎልን እንደመጣው በዚህ ረመዳን ሸይጣናት ይታሰራሉ። ግን ለምን እስካሁን ወንጀል እየሰራን እንደሆነ ግራ ገብቶን ሊሆን ይችላል። ለዚህም ዶክተር ዛኪር አጠር ያለ ምላሽ አላቸው። እሱን ቪዲዮ ተከታትለን እንመለስ። ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂን ናስ ሚን ሸሪል ወስዋሲል ኸናስ አለዚ ዩወስዊሱ ፊ ሱዱሪን ናስ ሚነል ጀነቲ ወናስ። አላህ ሱብሓነሁ ወተዓላ በዚህ የቁርአን አንቀጽ የሚያወራው ስለ ሰይጣናት ሲሆን ከነዚህም ውስጥ የጋኔኖችና የሰዎች ሰይጣናት ተጠቅሰዋል። ምናልባት አላሁ አለም አላህ ሱብሓነሁ ወተዓላ ያሰራቸው ጋኔን ሰይጣናትን ይሆንና የሰዎች ሰይጣናት ግን ነፃ ሊለቋቸው ይችላል። ስለዚህ በአንድ ምድብ ውስጥ ያሉት ሸይጣናት ሲታሰሩ ምናልባት በሰዎች መካከል የሚገኙት ሰይጣናት ነፃ ሆነው እንዲቆዩ ይቀሩ ይሆናል። ይህ እንግዲህ ከላይ ባየነው የቁርአን አንቀጽ መሰረት የሄድን እንደሆነ ማለት ነው። ቪዲዮ ላይ ተመልክታችሁት እንደሆነም ሰይጣናትን ብቻ ሳይሆን ከሰውም እንደ ሰይጣን አክት የሚያደርጉ ሰዎች አሉ የሚል አያ አለው። ስለዚህ አጠገባችን የሚወሰውሱን የሆነ አላስፈላጊ ነገሮች እንድናደርግ የሚጎተጉቱን ሰዎች ስላሉ ከነኛ ሰዎች በተቻለን መጠን ለመራቅ መሞከር ነው። ሌላው ደግሞ ከረመዳን በፊት ስናደርጋቸው የነበሩ ነገሮች እንደ ልምድ ሆነው እስካሁን ድረስ ተከትለውን አብረው መጥቶ ነው። ከረመዳን በፊት ስልካችን ላይ እጅግ በጣም የምናዘወትር ከሆነ፣ እጅግ በጣም ብዙ ተቃራኒ ጾታዎች ጋር የምናወራ ከሆነ፣ አንዳንድ አላስፈላጊ ነገሮችን የምንመለከት ከሆነ ያን ነገር ለ11 ወር ሙሉ ስናደርገው ስለነበረ በዚህ ወር ባጭሩ ለመቋጨት ይከብደናል። ሆኖም ይህንን ረመዳን ሳንጠቀምበት ሊያልፍ ይችላል ማለት ነው። ስለዚህ አንድ ማድረግ ያለብን ነገር ምንድን ነው? ይህንን ቪዲዮ ካየንበት ሰዓት አንስቶ ሁላችንም በስነ ስርዓት ከራሳችን ጋር ተቀምጠን ምንድነው እያደረኩ ያለሁት ነገር፣ ምንድነው እየሰራሁት ያለሁት ስህተት፣ እንዴት ነው ረመዳን እየሄደ ያለው፣ ምን አይነት ስህተት እየሰራው ነው የሚለውን ነገር ከራሳችን ጋር ተነጋግረን ለማስተካከል መሞከር ነው። አላህ ካለ እንግዲህ ቀጣይ ግማሽ የረመዳን ቀናቶች ይቀራሉ። ገና አሽራ ላዋሂር ሲገባ እጅግ በጣም እንጠብቃት ለይለቱል ቀድር የተባለች ጊዜ አለች። እሷ ሌሊት ለማግኘት አላህ ካሁኑ እንዲወፍቀን ዱዓ ማድረግ አለብን። በተጨማሪም ደግሞ ሶሻል ሚዲያ ላይ የምናጠፋውን ሰዓት ለመቀነስ መሞከር ነው። ሶሻል ሚዲያ ላይ ጊዜያችንን እያጠፋን በሄድን ቁጥር አላስፈላጊ የሆኑ ኮንተንቶችን ኮንሱም እያደረግን ስለምንመጣ ጊዜያችንን ለማባከን እንዲሁም ደግሞ ከሶሻል ሚዲያ ከራቅን በኋላ እዛ ሲስተም ውስጥ ስለምንሆን ነገራቶችን ወይም ደግሞ እንደዚህ ወንጀል የምንላቸውን ነገሮች በቀላሉ ለመስራት እንጋለጣለን ማለት ነው። ስለዚህ አሁንም በቂ ጊዜ አለ። ስለዚህ የተሻለንን ጥረት ማድረግ አለብን፣ ይህንን ረመዳን በአግባቡ ተጠቅመን እንዲያልፍ። እንግዲህ አላህ ይህንን ረመዳን ተጠቅሞበት ከሚወጡት ሰዎች መካከል ያድርገን። ረመዳን ይህን ነገር ሰጥቶናል። የዱዓን ፍቅር፣ የቁርአን ፍቅር፣ የጾም ፍቅር። ረመዳን ከወጣ በኋላ ሸዋል የሚከብደን ነው አይደለም? ሰኞና ሐሙስ ልንጾም ስልጠናው ምንድነው? ለኛ ህይወታችን ላይ መራብ አይደለም አላም። የአደም ልጅ በአጠቃላይ አላህን ተሰብስቦ ቢያምጽ አላህ ላይ የሚጨምረው የለም። ተሰብስበን አላህን ብንገዛው ከስልጣኑ ምን ጨምረው የለም። ያ ዒባዲ ኢነማ አዕማሉኩም ስራችሁ ለእናንተ ነው የሚለን አላህ። ትልቁ በየቦታውም ያሳሰብኩት ያለ የዚህን ወር አትሊስት የቀሩትን ደረጃ እንረዳ። በተለይ ደግሞ ካለፈው የሚመጣው ደረጃው የጨመረ፣ በተለይ ወደ መጨረሻው ስነድ ምን የሚባል አንድ ውብ ሌሊት አለ ነገሩን ለይለቱል ቀድር አንድ ምሽት አለ፣ በጣም የተላቀ ሌሊት፣ ደረጃው የማይደረስበት ምሽት አለ። አላህ የመረጠው ሌሊት፣ አላህ የፈለገውን ፈጥሮ ይመርጣል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።